እና ባለፈው ወደ ውጭ ልሄድ ስል ባለቤቴ ታውቋታላችሁ አይደል? የባስ ሾፌር ነው የምታውቁት። በቴሌቪዥን ካያችኋት በጣም ወፍራም ነች። ገሏን ራሱ በሳይክል እየዞርኩ ነው ማጥባት። እና ግን የሚገርማችሁ በጣም ነው የምንዋደደው። ባለፈው ለስራ ሲሄድ ራሱ ፍልፍሉ አለች። አቤት እንዲህ ለስራ ስትንቀዠቀዥ የሆነ ቦታ ሄደ የሆነ ነገር እንኳን ሆነ ብትሞት እኔ ዘላለም አለሜ ከእህቴ ጋር የምኖረው አለች። ከዛ እኔስ ብሞት አለች እንዴ አንቺ አትሞች እንጂ አንቺ ከሞትሽ እኔም ዘላለም አለሜ ከእህትሽ ጋር ነው የምኖረው። በጣም ነው የምንዋደደው። ስለምንዋደድ ነው ይሄ። ባለፈው ወደ ውጭ ልሄድ ስል ያው ስለምወዳት ስሜን እመቤት ያ ነገር ብለን የወደቀው ባለፈው ያ ነገር እኔ ጋር ብቻ ነው ያለው ብያት ሄድኩኝ። ወር እንደቆዩ አሜሪካ ስልክ ደወለች። ሄሎ ስላት ፍልፍሉ አለች። አቤት በጣም ልክስክስና ውሸታም ናለች። እንዴ ምን ሆኜ ነው ልክስክስና ውሸታም የሆንኩት? ያ ነገር እኔ ጋር ብቻ ነው ያለው አላልኩም አለች። አዎ እኔ ጋር ብቻ ነው ያለው ስላት ሂድ ውሸታም ደምስም አለው አይደል እንዴ አለች። ስትለን ይኸውልሽ የኔ እመቤት ያ ነገር ሁለት ነበረኝ። አሜሪካ ልሄድ ስላሉን ለማን ሰጠሁት? ለደምስ ስላት ድሮም አንተ ለራስህ አታውቅም አለች። እንዴት እላታለሁ። የሚረበውን ለደምስ ሰጠ የማይረበውን ይዘህ ተሽከርካሪለች። የመጨረሻ በጣም በተለይ አሁን ላላችሁት ለእናንተ በጣም መልካም ነው። እኔ በነበርኩበት እድሜ አሁን ልጅሽ የት ደረሰ ሲባል ዩኒቨርሲቲ ገባ የኔና ስትጠየቅ ነው ልጅሽ የት ሄደ? ሽንት ቤት ገባ። ያኔ እንደዛ ነበር። አሁን ትምህርት መማሩ ማሪፍ ነው። ባለፈው ለስራ ያው ዞራለሁ። ስዞር ወደ እስራኤል ሄጄ ነበርና የዓለም ኮሜዲያን ፈጣሪ ማናገር ችሎ ነበር እና ነበራችሁ ትምህርት ላይ ነበራችሁ እና አንዱ የአሜሪካን ኮሜዲ ፈጣሪ ጋር መጣ። ፈጣሪ አለ አቤት መቼ ነው የሚያልፍልኝ አለ። የአሜሪካው ኮሜዲያን ከአንድ ወር በኋላ ያልፍልሃል። የአሜሪካው ኮሜዲያን እያለቀሰ ተመለሰ። የእንግሊዙ ኮሜዲያን ሄደ ፈጣሪ ጋር። ፈጣሪ አለው አቤት መቼ ነው የሚያልፍልኝ ሲለው ከሁለት ወር በኋላ ያልፍልሃል አለ። የእንግሊዙ ኮሜዲያን እያለቀሰ ተመለሰ። ከኢትዮጵያ ያው ማይረባውን ያደለው ፈጣሪ ጋር ሄድኩ። ፈጣሪ አቤት አለ መቼ ነው የሚያልፍልኝ ስለው ራሱ እያለቀሰ ሄደ። ከተማርን ግን በደንብ ያልፍልናል። አንድ ሁለት ነገር ልበል ፕሮግራሞችን እንትን እንዳይሉ። ባለፈው የቺክ እዚህ ይገኛል ምናምን አሉኝ ዩኒቨርሲቲ። ምን ነው የለም እንዴ? ጎሽ ባለሙያ እንኳን አጫጭር እሱም የተማርከው እና ባለፈው እንደዚህ አንድ የተመረቀ ወንድም የነበር ቤተሰብ ጎረቤቱን ተሰብስቦ ስለት ይሳላል። የኔ ልጅ ሲመረቅ እንደዚህ እኔ የተወለድኩበት ደሃ አካባቢ ነው። አንድ ጆግ ንፍሮ አንድ ጆግ ባቄላ ሲባል ነፍሷን ይማርና እማዬ ብድግ አለች። ፍልፍሉ ተምሮ ከተመረቀ ጠቦታለች። እኛ ሰፈር እኮ አይታወቅም። አረማ ምንድን ነው የጠቦት ስላት ፍልፍሉ ተምሮ ከተመረቀ ጠቦት ትላለች። አረ ወይ ዶሮ ወይ ምንድን ነው ጠቦት ስላት ተምሮ ከተመረቀ ባለፈው ዓመት ጠቦት የነበረውን ሱሪ እቀዳለሁ አለች እንጂ በመማር ምንም እንትን አለ። አንድ ግጥም ስላለችኝ እሷን አንብቤ ይፈቀዳል? ወረቀት አለ ግጥሙ የግጥሙ አመሰግናለሁ። ግጥሟ የምትለው
ርዕሷ ትምህርት ቤቴ ነው። ሁላችንም ተማሪዎች ነን አይደል? ትምህርት ቤቴ 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 ትምህርት ቤቴ። አመሰግናለሁ። አንድ የመጨረሻ ቀረች አለች። ትምህርት ቤቴ